ከፍርሃት ነፃ መውጣት በሉና ጻፉ። ይሄ ከፍርሃት ነፃ መውጣት የሚለው ትምህርታችን የምንመለከተው ከመጽሐፍ ቅዱስ አንፃር ነው። ጻፉ። ፍርሃትን ከስነ ልቦና አንፃር የሚያስተምሩ ከፍርሃት ነፃ መውጣት የሚለውን ከስነ ልቦና አንፃር ከሞቲቬሽን አንፃር የሚያስተምሩ ሰዎች አሉ። እኔ ግን እንድናይ የምፈልገው ከመጽሐፍ ቅዱስ አንፃር ብቻ ይሆናል። መጽሐፍ ቅዱሳችን ሰዎች ከፍርሃት ራሳቸውን እንዲጠብቁ ይነግረናል። ጻፉ። መጽሐፍ ቅዱሳችን ሰዎች ከፍርሃት ራሳቸውን እንዲጠብቁ ይነግረናል። በጣም ብዙ ሰዎች በዚህ ዘመን በተለይ ከሚቸገሩበት ነገር አንዱ ፍርሃት ነው። ፍርሃት መኖር መፍራት፣ ማውራት መፍራት፣ መውጣት መግባት መፍራት፣ በተለያየ አቅጣጫ ለምሳሌ መኪና መንዳት መፍራት፣ በሰው ፊት ማውራት መፍራት፣ ጨለማ መፍራት፣ ሞት መፍራት፣ ነገ ምን ሆናለሁ ብሎ መፍራት፣ ሰዎች ስለኔ ያላቸው አመለካከት ምን ይሆናል ብሎ መፍራት፣ ብቻ ብዙ አይነት የፍርሃት አይነቶችን ሰዎች እንደየመልካችን እንደየህይወታችን መንገድ ኤክስፒሪየንስ እናደርጋለን። ሰይጣንን መፍራት፣ ሞትን መፍራት፣ ነገ ምን ሆናለሁ ብሎ መፍራት ማለት ነው። የእግዚአብሔር ቃል ሰዎች በመልኩ የተፈጠሩ ሰዎች ልጆቹ ራሳቸውን ከፍርሃት እንዲጠብቁና ከፍርሃት ነፃ የወጣ ህይወት እንዲኖሩ ነው የእግዚአብሔር ፍላጎት። እና ይፈራሉ። እናቴ ብትሞት አባቴ ቢሞት አሁን አለኝ የምለው ነገር ባይኖር ሰይጣን ብለው ብቻ በብዙ አቅጣጫ የሚፈሩ ሰዎች አሉ። የእግዚአብሔር ቃል ደጋግሜም በመግቢያ ላይ እንደነገርኳችሁ ሰዎች ከፍርሃት የተጠበቁ እንዲሆኑ ይፈልጋል። በተለይ ዋነኛው ሰይጣን በሰዎች ህይወት ላይ የፈለገውን ነገር ከሚሰራበት ዋነኛው ነገር አንዱ ፍርሃት። በፍርሃት ቀንበር፣ በፍርሃት ወጥመድ፣ በፍርሃት አስተሳሰብ፣ በፍርሃት መንፈስ የተያዘን ሰው ሰይጣን በወጥመድ እንደተያዘች ወፍ ወደ ፈለገው ነው የሚወስደው፣ እንደፈለገው ነው የሚያደርገው ሰይጣን። በትንቢተ ኢሳይያስ መጽሐፍ ምዕራፍ 41 ቁጥር 10 ላይ ጻፉ። በትንቢተ ኢሳይያስ መጽሐፍ ምዕራፍ 41 ቁጥር 10 ላይ ሲናገር እኔ ካንተ ጋር ነኝና አትፍራ ይላል። እኔ ካንተ ጋር ነኝና አትፍራ ይላል። እግዚአብሔር ነው ይሄን የሚለው። እኔ ካንተ ጋር ነኝና አትፍራ። ከዚህ ቃል የምትመለከቱት ነገር ምንድነው? ሰዎች ከፍርሃት የተጠበቁ እንዲሆኑ እግዚአብሔር ይፈልጋል። ብትፈራም ችግር የለውም አይልም እግዚአብሔር። እኔ ካንተ ጋር ነኝና አትፍራ። ካንተ ጋር ነኝ። ኤልሻዳይ ነው እግዚአብሔር። አዶናይ ነው እግዚአብሔር። አንኮንዲሽናል አፍቃሪ ነው እግዚአብሔር። እግዚአብሔር ረዳት ነው። አብርሃምንም እንዳለው በዘፍጥረት መጽሐፍ እንደምትመለከቱት አይዞ አትፍራ እኔ ላንተ ጋሻ ነኝ እንዳለው እግዚአብሔር ሰዎች ከፍርሃት የተጠበቁ እንዲሆኑ ይፈልጋል። እኔ ካንተ ጋር ነኝ። ወዳጆቼ እንኳን ትልቁ እግዚአብሔር ሰማይ ዙፋኑ ምድሩ የእግሩ መረገጫ የሆነ እግዚአብሔር በዘመናት መካከል ክንዱ ያልደከመው እግዚአብሔር ብርቱ፣ እግዚአብሔር ኃያል፣ እግዚአብሔር ጋሻ፣ እግዚአብሔር ብሩክ፣ እግዚአብሔር አባት፣ የመልካምነት ሁሉ ምንጭ የሆነው እግዚአብሔር አይደለም? ሰዎች እንኳን አይዞ ሲል ሰው ይቸግናል፣ ሰው ይበረታል። አይዞ እኔ ያለው ሲል አንድ ባለስልጣን፣ አንድ ባለሀብት አይዞ እኔ ካንተ ጋር ነኝ ብሎ ሲል አንድ አብሮ አደግ አልወድቅም ማለት ነው፣ አልጠፋም ማለት ነው፣ ከሁኔታዎቼ ውስጥ እወጣለሁ ማለት ነው የሚል ስሜት በሰዎች ውስጥ ይፈጠራል። እግዚአብሔር ደግሞ በቃሉ እኔ ካንተ ጋር ነኝ። የሚያስፈራ ነገር ሊኖር ይችላል፣ የከበበ ነገር ሊኖር ይችላል፣ የምትሰማው ነገር ሊኖር ይችላል፣ የምታየው ነገር ሊኖር ይችላል። በተጨባጭ ማስረጃ በጤናክ፣ በኑሮክ፣ በኢኮኖሚክ፣ በሀገሪቷ፣ በፖለቲካው፣ በማህበራዊ እንቅስቃሴ ብዙ የሚያስደነግጥ ነገር ሊኖር ይችላል። ግን እግዚአብሔር እንደዚህ ይላል፣ እኔ ካንተ ጋር ነኝና አትፍራ። ከዛ እሱ ብቻ ነው የሚለው፣ እኔ
ነኝና እኔ አምላክ ነኝና የፈጠርኩክ ነኝና የሰራውክ ነኝና ወደዚህ ምድር ያመጣውክ ነኝና እኔ አምላክ ነኝና። እሱ ብቻ ነው የሚለው። አትደንግጥ። ከዛስ የሚገርም ነገር ነው የሚናገረው። ከዛ ቀጥሎ ሲናገር እንደዚህ ይላል፣ አበረታለሁ። አበረታ፣ ኃይልን አድሰዋል፣ አቅምን አድሰዋል፣ ጉልበትን አድሰዋል። ቀስት በእጅ ውስጥ ይለመልማል። አበረታለሁ። እግዚአብሔር ነው ይሄን የሚለው። እኔ ካንተ ጋር ነኝ፣ አትፍራ። አብሬክ ነው ያለሁት። በምትገባበት ሁኔታ ውስጥ ገባለሁ። በምታልፍበት ሁኔታ ውስጥ አብሬ አልፋለሁ። በሰዓት ውስጥ ሊሆን ይችላል፣ በውሃ ውስጥ ሊሆን ይችላል፣ በሸለቆ ሊሆን ይችላል፣ በምድረ በዳ ሊሆን ይችላል። አዎ እኔ አብሬክ አለሁ፣ አትፍራ። እሱ ብቻ ለሚለው አምላክ ነኝ፣ የሰራውክ ነኝ። አይኖ የቱ ጋር ነገር ቢበላሽ እንዴት አድርጌ ማስተካከል እንደምችል እኔ ያውቃለሁ። የህይወት ጉዳይ በእጄ ነው ያለው። ብሉፕሪንቱን አውቀዋለሁ። ያልተፈጠሩ ቀናቶችን ሰርቻቸው ጽፌያቸዋለሁ። አምላክ ነኝ። እሱ ብቻ ለሚለው አበረታሃለሁ፣ አቅም ሆነሃለሁ። አሁን የገባበትን ሁኔታ ማለት የምትችልበትን ጥበብ እሰጥሃለሁ፣ ማስተዋል እሰጥሃለሁ። አሜን እሰይ እሰይ የሚሉ ያፍራሉ። ጠላቶች ደስ አይሰኙብህም። ጠላቶች እልል አይሰኙብህም። አሁን ራሱ አንድ እጅ መጥቶ ካለሁበት ሁኔታ ከፍ ሲያደርገኝ ለእናንተ አይደለም ለእኔ ይሰማኛል። አምላኬ ንስር ኃይሏን እንደምታድስ ልክ እንደዛ ዛሬ ከሰዓት የኔና የእናንተን ኃይል ያድሰዋል። አበረታለሁ። አንገት እንዳደፋ፣ እንዳትደነግጥ፣ እንዳፈራ፣ እንዳትርበተበት አበረታለሁ። እኔ አቅም ሆነሃለሁ። እኔ ስንቅ ሆነሃለሁ። እኔ ጉልበት ሆነሃለሁ። በጠላቶች አናት ላይ ትጫማለህ፣ ከፍታቸውን ትረግጣለህ። አበረታለሁ። ደግሞ አለው ሲናገር ኢሳይያስ መጽሐፍ ምዕራፍ 41 እረዳሃለሁ፣ በጽድቄም ቀኝ ደግፌ ይሻለውና። እረዳሃለሁ በጽድቄ ቀኝ ደግፌ። በግራ ሊገፉ ይችላሉ፣ ወደ ቀኝ አይጥሉህም። በኋላ ሊገፈትሩ ይችላሉ፣ ወደፊት አይደፉም። ከፊት ሊቆሙ ይችላሉ፣ ወደ ኋላ አያስቀሩህም። እኔ በቀኝ በጽድቄ ቀኝ ደግፌያለሁ። እኔ እግዚአብሔር ምስክሬ ነው። አንድ ሰው አልወድቅም የሚል ሰው ካለ አሜን ይበል። የእግዚአብሔር ቃል የጸና ቃል፣ ሕያው ቃል፣ የሚሰራ ቃል፣ ዛሬም አዲስ የሆነ ቃል። ይሄ ቃል ዛሬ ከሰዓት መልእክት የሆነለት ሰው ብቻ አሜን ይላል። ሊሰበሰቡ ይችላሉ፣ ሊማከሩብህ ይችላሉ፣ ሊደራጁ ይችላሉ፣ ማስረጃም መረጃም ሊሰበስቡ ይችላሉ። ገና ጠዋት የጠራሁ እግዚአብሔር፣ የመረጥኩ እግዚአብሔር፣ የለየሁ እግዚአብሔር በጽድቄ ቀኝ ደግፌሃለሁ። ማታ ካቻታ ኢላማቴ ሌቬ እግዚአብሔር ልጆቹን ያበረታል። እግዚአብሔር ልጆቹ ከፍርሃት የተጠበቁ እንዲሆኑ ይፈልጋል። ነገ ምን ሆናለሁ የምትሉ ወጣቶች፣ በሚቀጥለው ዓመት ምን ሆን የምትሉ ወጣቶች፣ ከዚህ ቀጥሎ ምንድነው የሚሆነው የምትሉ ወጣቶች፣ የሥራ ጉዳይ የሚያስፈራችሁ፣ የኑሮ ጉዳይ የሚያስፈራችሁ፣ የሀገሪቷ ፖለቲካ ጉዳይ የሚያስፈራችሁ፣ ጠላት የከበባችሁ፣ ሟርተኛ የከበባችሁ፣ እግዚአብሔር እንደዚህ ይላችኋል፣ በጽድቄ ቀኝ ደግፌያችኋለሁ። በጽድቄ ቀኝ ደግፌያችኋለሁ። እረዳችኋለሁ፣ አበረታችኋለሁ። ታልፉታላችሁ፣ ትወጡታላችሁ። ማታ ካቻታ ሊፋ ሊነሱብህ ይችላሉ፣ እነሳባቸዋል። የደሃ ልጅ ልትሆን ትችላለህ። ሀብታም አምላክ አለ። በደንብ ረገጥ አድርግና አሚን በል። የደሃ ልጅ ልትሆን ትችላለህ። ሀብታም አምላክ አለ። ቁጥር 13 ላይ ሲናገር እንደዚህ ይላል፣ ደግሞም እግዚአብሔር እንደዚህ ይላል፣ እኔ አምላክህ እግዚአብሔር አትፍራ እረዳሃለሁ ብዬ ቀኝህን ይዤሃለሁና ይላል። ወዳጆቼ ለምን ይሄን ጥቅስ የነገርኳችሁ? ይሄን ጥቅስ ያወራኋችሁ ለምንድን ነው? ይሄንን ጥቅስ ያወራኋችሁ እግዚአብሔር ሰዎች ከፍርሃት የተጠበቁ እንዲሆኑ ይፈልጋል። እግዚአብሔር እንዳትፈራ ይፈልጋል። ደግመዋለሁ፣ እግዚአብሔር እንዳትፈሪ ይፈልጋል። እግዚአብሔር የሚፈልገው ኑሮ እንድትኖር የሚፈልገው ኑሮ
ከፍርሃት ነፃ የሆነ ኑሮ። የሰይጣን መጫወቻ ስትሆን ቁጭ ብያ ይሃለው፣ የሰው መላገጫ ስትሆን ቁጭ ብያ ይሃለው። ማንም እንደፈለገ ሲያረግ ሲያወጣ ሲያወርድ ሲያሽከረክር በቃ ዝም ብያ ይሃለው አይደለም ያለው እግዚአብሔር። እኔ አምላክ ነኝ፣ እረዳሃለሁ፣ አበረታለሁ፣ ደግሞ አብሬክ ነው ያለሁት፣ ደግሞ በጽድቄ ቀኝ ደግፌሃለሁ። እንዲህ ብላችሁ ጻፉ። ትክክለኛው ፍርሃት አንድ ብቻ ነው። ትክክለኛው ፍርሃት አንድ ብቻ ነው። እርሱም እግዚአብሔርን መፍራት። ከዚህ ውጭ የሆነ ፍርሃት ሁሉ ትክክለኛ ፍርሃት አይደለም። ትክክለኛው ፍርሃት ደስታ ያለበት ፍርሃት፣ ሰላም ያለበት ፍርሃት እግዚአብሔርን መፍራት ብቻ ነው። ጥበብ የሚያስገኝ ፍርሃት እግዚአብሔርን መፍራት ብቻ ነው። እግዚአብሔርን መፍራት የጥበብ መጀመሪያ ነው ተብሎ እንደተጻፈ እግዚአብሔርን መፍራት ብቻ ነው ጥበብ የሚያስገኝ መፍራት። ከዚህ ውጪ የሆነ ፍርሃት በጠቅላላ ትክክለኛ ፍርሃት አይደለም። ትክክለኛ ፍርሃት እግዚአብሔርን መፍራት ነው። እግዚአብሔርን መፍራት ደግሞ ጻፉ። እግዚአብሔርን መፍራት ደግሞ አንድ ባሪያ ጌታውን እንደሚፈራ አይነት አፈራር አይደለም። አንድ ባሪያ ጌታውን እንደሚፈራ አይነት አፈራር አይደለም። ልጅ አባቱን እንደሚፈራው አይነት አፈራር ነው። ልጅ አባቱን እንደሚፈራው አይነት በፍቅር የሆነ ጻፉ። እግዚአብሔር መፍራት ቅዱስ ነው። እግዚአብሔር መፍራት ቅዱስ ነው። እግዚአብሔር መፍራት ደስ የሚያሰኝ ነው። እግዚአብሔር መፍራት ቅዱስ ነው። ሌላ ነገር መፍራት ርኩስ ነው። ሞት መፍራት ርኩስ ነው። ጨለማን መፍራት ርኩስ ነው። እግዚአብሔር መፍራት ብቻ ነው ቅዱስ። ሌላ ነገር መፍራት፣ አጋንንት መፍራት፣ ሰይጣን መፍራት፣ ጨለማን መፍራት፣ መኖርን መፍራት፣ እንቅስቃሴን መፍራት፣ ይሄ ሁሉ ጽድቅ አይደለም። አሁን አንዳንዶቻችሁ የምትፈሩት ፍርሃት እንደ ትክክለኝነት፣ እንደ ጽድቅ፣ እንደ ንጽህና፣ እንዴት ብዬ እንደ ቁጥብነት የሚሰማችሁ ሰዎች አላችሁ። ቅዱስ የሆነው እግዚአብሔር መፍራት ብቻ ነው። ጻፉ። ቅዱስ የሆነው መፍራት እግዚአብሔርን መፍራት ብቻ ነው። ከዚህ ውጪ መኖር መፍራት፣ መስራት መፍራት፣ ማግባት መፍራት፣ ማገልገል መፍራት፣ ሰው ፊት መቆም መፍራት፣ ጨለማ መፍራት፣ ሰይጣንን መፍራት፣ መሞትን መፍራት፣ የፈለከው ፍርሃት አይነት በለው ጻፉ። የእግዚአብሔር መንፈስ በሚሰራበት ስፍራ ሁሉ የእግዚአብሔር መንፈስ በሚሰራበት ስፍራ ሁሉ እግዚአብሔርን መፍራት በሰዎች ሕይወት ውስጥ ይሆናል። የትም ሂዱ፣ ኢትዮጵያም ይሁን ውጭ ሀገር ውስጥ ይሁን ውጭ ሀገር፣ ቸርች ይሁን ቤተክርስቲያንም ይሁን ይሄ የምታውቁት አባባል፣ ገዳም ይሁን ቤተ መቅደስ ይሁን ቤተክርስቲያን ይሁን የፈለጋችሁበት ቦታ ይሁን የእግዚአብሔር መንፈስ የሚሰራበትና የማይሰራበትን ቦታ መለየት ከፈለጋችሁ መንፈስ ቅዱስ የሚሰራበት ስፍራ ላይ በሰዎች ሕይወት እግዚአብሔርን መፍራት ይኖራል። በደምዩ ይቀራ። አሁን አንዳንዶቻችሁ ኦርቶዶክስ ሆናችሁ እዚህ የመጣችሁ፣ ሙስሊም ሆናችሁ የመጣችሁ፣ ፕሮቴስታንት ሆናችሁ የመጣችሁ እዚህምና የፈለክበት ሂድ፣ የሄድክበት ቦታ የእግዚአብሔር መንፈስ እንዳለ፣ ርኩስ መንፈስ እንደሌለ፣ ቅዱስ መንፈስ እንዳለ የምታውቅበት አንዱና ዋነኛው ማሳያ በሰዎች ሕይወትና በሚማሩ ትምህርት አማካኝነት እግዚአብሔርን መፍራት በሰዎቹ ላይ ካለ ቦታው ላይ ያለው ቅዱስ መንፈስ ነው። ርኩስ መንፈስ ባለበት እግዚአብሔርን መፍራት የለም። ቅዱስ መንፈስ ባለበት ነው እግዚአብሔር መፍራት ያለው። ርኩስ መንፈስ ባለበት እርቅ የለም። ርኩስ መንፈስ ባለበት ሰላም የለም። ርኩስ መንፈስ ባለበት ራስን መግዛት የለም። ዘይትና ውሃ እንደማይቀላቀሉ አሁን ብዙዎቻችሁ ከሰዎች ወሬ አንጻር ተነስታችሁ ነው የሆነ የተለያየ ነገር ብትሉት፣ ግን ይሄ እውነተኛው መለኪያ ነው የምነግራችሁ። የእግዚአብሔር መንፈስ ባለበት ነው ቅድስና የሚኖረው፣ እርቅ የሚኖረው፣ ሰላም የሚኖረው፣ ደስታ የሚኖረው፣ ራስን መግዛት የሚኖረው።
ራስን መግዛት ባለበት ነው የእግዚአብሔር መንፈስ የሚኖረው። የእግዚአብሔር መንፈስ ባለበት ራስን መግዛት አለ። እግዚአብሔር በነገሰበት ነው ሰው ራሱን የሚገዛው ብላችሁ ጻፉ። ትላንትና ወደ ቤቴ ሲሄድ የሐዋሳ ከተሞች አስፋልት ጠቅላላ ተጨንቋል። በጨፋሪና በጠጪ ተጨንቋል። በደናሽና በጨፋሪ ተጨንቋል። አስፋልቱ ሁሉ በመኪና ተዘግቷል። እግዚአብሔር በነገሰበት ኃጢአት አይነግስም። እግዚአብሔር በነገሰበት ርኩሰት አይነግስም። እግዚአብሔር በነገሰበት ጽድቅና ራስን መግዛት ነው ያለበት። ብራዘር እውነቱን ነግርሃለሁ። ደግሞ ንጉሥ አንድ ብቻ ነው የሚነግሰው፣ እሱ ብቻ ነው። ከእግዚአብሔር ውጪ በዙፋን ላይ የተቀመጠ ማንም የለም። ንጉሥ አንድ ብቻ ነው። የኛ ንጉሥ፣ የኛ ጌታ፣ የነገሥታት ንጉሥ፣ የጌቶች ጌታ። እስቲ በደንብ አድርጋችሁ አሜን ባሉ። ኦኬ። ትምህርታችን ግን ዋና ፎከስ የሚያደርገው የሰውን መንፈስ ስለሚያስረው ፍርሃት ነው። ጻፉ። ትምህርታችን ትኩረቱ የሰውን መንፈስ ስለሚያስረው ፍርሃት ነው። እግዚአብሔርን ስለመፍራት አለ፣ ቅዱስ ስለሆነው ፍርሃት አይደለም። የሰውን መንፈስ ስለሚያስረው ፍርሃት ነው። ከፍርሃት ነፃ መውጣት ያልኳችሁ የሰውን መንፈስ ስለሚያስረው ፍርሃት ነው። በመሰረቱ በዋነኛነት በቀዳሚነት እንድታቁም ፈልገው ነገር ቢኖር የፍርሃት ዋና ምንጩ ኃጢአት መሆኑን ነው። ጻፉ። የፍርሃት ዋና ምንጩ ቀዳሚ ምንጩ ኃጢአት ነው። ለመጀመሪያ ጊዜ በመጽሐፍ ቅዱሳችን ውስጥ ፍርሃት የሚለውን ነገር የምናነባው በዘፍጥረት መጽሐፍ ምዕራፍ 3 ቁጥር 9 እስከ 10 አዳም የእግዚአብሔርን ሕግ በመተላለፉ ምክንያት ኃጢአትን በመስራቱ ምክንያት ራቁቴን እንደሆንኩ አወቅኳል፣ ፈራዋል፣ ስለዚህ ተሸሸኳል። ኦኬ ይሁኝ ነኝ። የፍርሃት ሶርሱ ኃጢአት ነው። እንዴት ቢባል በዘፍጥረት መጽሐፍ ምዕራፍ 3 ከቁጥር 9 እስከ 10 ለመጀመሪያ ጊዜ አዳምና ሔዋን እንደፈሩ የተጻፈው ከኃጢአት በኋላ ነው። ከዛ በፊት በነበራቸው ህይወት ፍርሃትን አያውቁም። በሞገስ በድል በደስታ በሰላም ነበር የሚኖሩት። አንበረም ስሙኝ። የሰውን መንፈስ ስለሚያስረው ፍርሃት ብዙ ወጣቶች የፍርሃት እስረኞች ናቸው። በኋላ አሳያቸዋል። ዋናውና መሰረታዊ ጉዳይ እንድጽፊል የሚፈልገው ጉዳይ መሰለሽ፣ የፍርሃት ሶርሱ ኃጢአት ነው። ጻፊ። የፍርሃት ሶርሱ ኃጢአት ነው። ፍርሃት የእግዚአብሔርን ፍቅር በቀጥታ ይቃወማል። ጻፉ። ፍርሃት የእግዚአብሔርን ፍቅር በቀጥታ ይቃወማል። ይሄ በኃጢአት ምክንያት የሰውን መንፈስ የሚያስረው ፍርሃት የእግዚአብሔርን ፍቅር በቀጥታ ይቃወማል። የእግዚአብሔርን አባትነት፣ የእግዚአብሔርን አምላክነት፣ እግዚአብሔር ለሰው ልጆች ያለውን ርኅራኄ፣ በጎነት፣ መልካምነት በቀጥታ ነው የሚቃወመው። ሉክ ፍርሃት በህይወቱ ላይ የሰለጠነበትና መንፈሱን ያሰረበት ሰው በዋነኛነት ከሚጠፋበት ነገር አንዱ እግዚአብሔር ለሱ ያለው ፍቅር ነው። እግዚአብሔር ለሱ ያለው ሐሳብ ነው። እግዚአብሔር ለሱ ያለው በጎነት ነው። ስለዚህ ወንድሜ እግዚአብሔርን ከመፍራት ውጪ ያለ ፍርሃት በጠቅላላ የእግዚአብሔር ፍቅር ቀጥተኛ ተቃዋሚ ነው። ስትፈራ እያልክ ያለኸው እግዚአብሔር አይወደኝም ነው። ስትፈራ እያልክ ያለኸው እግዚአብሔር አይረዳኝም ነው። ለዚህ ነው በኢሳይያስ መጽሐፍ እንዳነበብኩላችሁ እኔ ጋሻ ነኝ፣ አምላክ ነኝ፣ አበረታለሁ፣ አትፍራ፣ እረዳሃለሁ፣ በጽድቄ ቀኝ ደግፌሃለሁ እያለ ስትፈራ የእግዚአብሔርን ፕሮቪዥን፣ የእግዚአብሔርን በጎነት፣ የእግዚአብሔርን መልካምነት እየተቃወምክ ነው። ወዳጆቼ ጻፉ። የጨለማው መንግስት የፍርሃት መንግስት ነው። የጨለማው መንግስት የፍርሃት መንግስት ነው። የፍርሃት መንግስት ነው የጨለማው መንግስት። በያዕቆብ መጽሐፍ ምዕራፍ 2 ቁጥር 19 ላይ ይሄን ታገኛላችሁ። ኦኬ ጻፉ ቀጥላችሁ። የእግዚአብሔር መንግስት ግን የፍቅርና የክብር መንግስት ነው። ፍርሃት ምንድን ነው? ጻፉ። ፍርሃት ራሱ ምንድን ነው? ፍርሃት
ጨዋነት አይደለም፣ ምስኪንነት አይደለም። ፍርሃት ደግነት አይደለም። አሁን ስለፈራችሁ ጨዋ እንደሆናችሁ የሚሰማችሁ፣ እኔ እኮ ፈራለሁ ብላችሁ ምስኪን እንደሆናችሁ የሚሰማችሁ አይደለም። ፍርሃት ሰይጣን በሰዎች መንፈስ ላይ የሚጭነው ሸክም ነው። ጻፉ። ሰይጣን በሰዎች መንፈስ ላይ የሚጭነው ሸክም ነው። ፖቴንሻላቸውን እንዳያወጡ፣ የደስታ ህይወት እንዳይኖራቸው፣ የፍቅር ህይወት እንዳይኖራቸው፣ በሐሴት በብዙ ረፍት እንዳይኖሩ ሰይጣን በሰዎች መንፈስ ላይ የሚጭነው ሸክም ነው። ፍርሃት ሸክም ነው። ኦኬ፣ በደንብ ስሙኝ። ፍርሃት ሰይጣን በሰዎች መንፈስ ላይ የሚጭነው ሸክም ነው ብያቸዋለሁ። አሁን ተመልከቱ። ሰይጣን ወደ ሰዎች ህይወት መከራን ለማምጣት አስቀድሞ መንፈሳቸው ላይ ፍርሃትን የሚጭነው። ሰይጣን አስቀድሞ በሰዎች መንፈስ ላይ ፍርሃትን ከጫነ በኋላ ነው መከራ ወደ ህይወታቸው የሚያመጣው። አሁን ብዙ ሰዎች መከራ ውስጥ ከገቡ በኋላ አይደለም መፍራት የሚጀምሩት። መፍራት ከጀመሩ በኋላ ነው መከራ ውስጥ የሚገቡት። በፍርሃት አማካኝነት ወደሚፈልገው የህይወት መከራ ሰዎችን ሰይጣን ይከታቸዋል። በሰዎች ላይ የሚጫን ሸክም ነው። አሁን አንዳንዶቻችሁ ሰኞ ማክሰኞ ምናምን ጸልየላችሁ ከአጋንንት ስራት ነፃ ያወጣችሁ አሁንም መልሶ ያ መንፈስ ሊመለስባችሁ እንደሚችል በጉባኤ መካከል ሲጸለይ ልትወድቁ እንደምትችሉ ምናምን ልታስቡ ትችላላችሁ። ሰይጣን እኔና እናንተ ህይወት ላይ መከራ ለማምጣት አስቀድሞ የሚያደርገው የፍርሃትን ሸክም በመንፈሳችን ላይ መጫን። አንዳንድ ሰው ቀና ብሎ ሊሄድ ይችላል፣ እንደዚህ ዝም ብሎ ሊራመድ ይችላል። ነገር ግን ውስጡ በፍርሃት ሸክም ይጎብጣል። ውስጡ በፍርሃት ሸክም ይንቀጠቀጣል። ኮንፊደንስ ያጣል፣ ሉስ ያደርጋል። ሰዎች ፊት ሲቆም ሲያወራ ላብ ያልበዋል፣ እጁ ይንቀጠቀጣል፣ መስራት አይችልም፣ መኪና እየነዳ ይፈራል። አሁን አንድ ፓስተር አለ፣ ተገናኘን። ከአንድ ስቴት ወደ ሌላ ስቴት ስንሄድ አይሮፕላን ላይ ስንገባ ገና አይሮፕላኑ ጋር ስንደርስ ጸሎት ይጀምራል። ገና ጎማው ጋር ይሄዳል። በደሙ ሸፈንኩ ይላል። ካፒቴኖቹ በመስኮት በኩል ሰላም ይላቸውና ተሸፈኑ በደሙ ይላል። ወደ ውስጥ ይገባል። ከገባበት ሰዓት ጀምሮ ቀበቶውን ያስራል። ወንበሩን ጥብቅ አድርጎ ይዛል። አይሮፕላኑ ሰማይ ይይዛል። ወንበሩን ይዞ ከምን ይተርፋል? ከምንም እንኳን አይተርፍም። አይሮፕላኑ ከወደቀ ይዞት ነው የሚወድቀው እንጂ የሱ ወንበር መያዝ ከዛ ይይዛል። በቃ ይንቀጠቀጣል፣ ይፈራል። ከፍተኛ የሆነ ፍርሃት አለበት። አንዳንድ ሰው በአይሮፕላን መሄድ ይፈራል፣ በመኪና መሄድ ይፈራል፣ ሰው ፊት ማውራት ይፈራል፣ መማር ይፈራል፣ ማግባት ይፈራል፣ የሆነ ነገር መኖር ይፈራል፣ ሞት ይፈራል፣ ብዙ ነገር ይፈራል። በደንብ ስሙኝ። ሰይጣን የመከራ ህይወት እንድትኖሩ ሲፈልግ አስቀድሞ የፍርሃትን ሸክም ነው መንፈሳችሁ ላይ የሚጭነው። ለምሳሌ ሊገላችሁ ሲፈልግ፣ በመኪና አደጋ ሊመታችሁ ሲፈልግ፣ ሰባብሮ ሊጥላችሁ ሲፈልግ አስቀድሞ በሞት ፍርሃት ይይዛችኋል። አስቀድሞ በውድቀት ፍርሃት ይይዛችኋል። አሁን መንፈሳችሁ በሞት ፍርሃት ተይዟል። መንፈሳችሁ ውስጣችሁ በቃ ኦልሬዲ እንዳበቃለት ፕሮቴክሽን እንደሌለው እንዲሰማችሁ ያደርጋል። ከዚህ የተነሳ ውሳኔያችሁ ግራና ቀኝ ትናንትናና ነገን ያላነጻጸረ ኮንፊደንስ የሌለው እውነትነት ላይ የሌለው ስሜታዊነት ላይ መሰረት ያደረገ ውሳኔ እንድትወስኑ ያደርጋችኋል። ከፍርሃት ተነስታችሁ እንድትወስኑ ያደርጋል። ከዓላማችሁ ከቅዳችሁ ከሐሳባችሁ የተነሳ ሳይሆን ከፍርሃት ተነስታችሁ ከስሜታዊነት ተነስታችሁ እንድትወስኑ ያደርጋል። አሁን በውሳኔያችሁ ይጠቀምና ህይወታችሁን ይዘበራርቀዋል። የሌለ ነገር እንዳለ አድርጎ ያስወራል። ቀድሞ የሐሰት ወሬ ይነሳል ሰይጣን። በደምብ ስሙኝ። ፍርሃት ጻፉ፣ የሚመጣው የሰው ልጅ ፍቃድ በሰይጣን ሲወሰድ ነው። የሰው ልጅ ፍቃድ በሰይጣን ሲወሰድ ነው ፍርሃት የሚመጣው። ፍቃዳችን ለሰይጣን እጅ ሲሰጥ ማለት ነው ፍርሃት ማለት።
ፍቃዳችን ለሰይጣን እጅ ሲሰጥ ማለት ነው ፍርሃት ማለት። ፍቃዳችን ለሰይጣን እጅ ሲሰጥ ማለት ምን ማለት መሰላችሁ? ልክ ሰይጣን የፍርሃትን ሸክም መንፈሳችን ላይ ሲጭን፣ ህይወታችን ላይ ሲጭን፣ ፍቃዳችን ለሰይጣን እጅ ሲሰጥ ምን እንደምናስብ እኛ አይደለም የምንወስነው፣ ሰይጣን ነው የሚወስነው። በአይምሮአችን ውስጥ የሚመላለሱ ሐሳቦች ፕሮግራም የሚደረጉት በሰይጣን ይሆናል። አሁን ሐሳብን መቆጣጠር ታቆማለህ። የምታስበው በጠቅላላ ፕሮግራም የሚደረገው በሰይጣን ነው። ምክንያቱም ፍቃድህ ለሰይጣን እጅ ሰጥቷል። ሪሞቱን እሱ ይዞታል። እንደወደደ ነው እንድታስብ የሚያደርግህ። ለምሳሌ ስለ ሞት እንድታስብ ያደርጋል። ስለ ውድቀት እንድታስብ ያደርጋል። ስለ ጥፋት እንድታስብ ያደርጋል። በደምብ ስሙ። ሐሳብ ከየት እንደሚመጣ ከተጠቀማችሁበት በኋላ ወዴት እንደሚሄድ አታውቁም። ለምሳሌ ነግራችኋለሁ። ዲያብሎስ ማለት የቃሉ ትርጉም ዲያቦሎስ ነው። ዲያ ማለት ሐሳብ ነው። ቦሎስ ማለት ወርውሮ የሚከት ማለት ነው። ስለዚህ አሁን ፍቃዳችሁ ለሰይጣን እጅ ሰጥቷል። እናንተ ምን እንደምታስቡ የሚወስነው እሱ ነው፣ እናንተ አይደላችሁ። ልክ እንደ እህል ወፍጮ ዘንጋዳም፣ ስንዴም፣ ጤፍም፣ በርበሬም፣ ሽሮም ባለ ወፍጮ እንደፈለገው እንደሚከተው ልክ እንደዛ ኃጢአትን፣ ውድቀትን፣ ጥፋትን፣ ባዶነትን፣ ብቸኝነትን፣ ሞትን እያመጣ ወደ ውስጣችሁ ሐሳብ ሲወረውር አሁን ፍቃዳችሁ እጅ ስለሰጠ ሰይጣን ያመጣውን ሐሳብ ብቻ እየከተታችሁ ማመንሸክ ትጀምራላችሁ። ስለዚህ ስለ ኃጢአት ማሰብ ስትጀምር ሰው ደግሞ ሌሊት በመኝታው ላይ ያሰበው ኃይል ከሱ ጋር ነውና ሲነጋ ሊያረገው ነው የሚወጣው። ስለዚህ ያውቃል ሰይጣን ቤት በኩል አንተን ከህይወት መስመር ሊያወጣ እንደሚችል ስለሚያውቅ እንደዚህ ነው የሚሰራው። ፍቃድህ ለሰይጣን እጅ ሲሰጥ ማለት ነው ፍርሃት ማለት። ሰይጣን በአእምሮአችን ላይ በመሰልጠን አሉታዊ አስተሳሰብ እንድናስብ ያደርገናል። ፍርሃት ማለት የሰይጣን በአእምሮአችን ላይ መሰልጠንና በዚህም አማካኝነት አሉታዊ አስተሳሰብ እንድናስብ ስንደረግ ማለት ነው። አሁን ቁጭ ብለህ የምታስበው አሉታዊ አስተሳሰብ ነው። በደም ስማኝ። ምናብ የሌሉ ምናቦች እንድታስብ ይደረጋል። በአይምሮክ ውስጥ የሚፈጠረው ምስል በሰይጣን የሚወሰን ይሆናል። በምናብ ውስጥ የሚሳለው ምስል በሰይጣን ነው ዲተርማይን የሚደረገው። ለምሳሌ በቀደም ነግሬያቸዋለሁ። ሐዋሳ መጣሁ ለአገልግሎት። ቤት ውስጥ ማንም የለም፣ ሰራተኛ የለም፣ ሚስቴ የለችም፣ ልጄ የለም፣ ማንም የለም። ትልቅ ግቢ ነው፣ ትልቅ ቤት ነው። ገባው፣ ተኛው። መብራት ጠፍቷል። ሌሊት ነው 9 ሰዓት። በተኛውበት ልክ ዝባንን ሌላውን ተውት። ፍርሃት ማለት በምናብክ ላይ የሚፈጠረው ምስል በሰይጣን ዲተርማይን ሲደረግ ማለት ነው። ምን ማለት ነው? ብቻሽን ያለሽው ቤት ውስጥ ከዛ የሆነ ሌባ ዘሎ ሲገባ ማሰብ ትጀምሪያለሽ። አንቺ ሳሎን ያለሽው ገባ፣ ትልቁን በር ከፈተው፣ ኮሪደሩ ጋር መጣ፣ ሳሎን ላይ አየ፣ ወደ አንቺ እየመጣ እንደሆነ እኔ እዚህ ቤት ብቻዬን አላድርም። ምን ነው? በአይምሮአችሁ ውስጥ የሚፈጠረው ምስል በሰይጣን ዲተርማይን ይደረጋል። ሱቅ ከፍተህ እየሰራ በአይምሮክ ውስጥ አይምሮህን በመቆጣጠር አሉታዊ ሐሳብ እንድታስብ ይከትብህና ስትከስር፣ ስትወድ፣ ብቻህን ስትቀር፣ ባዶ ስትሆን፣ ኦና ስትሆን፣ ሰዎች ጀርባቸውን ሲሰጡ ምናምን ችግር ውስጥ ገብተህ ጨልለህ ብቻህን ስታወራ ታስባለህ። ከዛ በቃ አሁን ፕሮግራሙን እሱ ይዞታል። ፍርሃት አእምሮህን ሁሉ ሊያሳጣ ይችላል። ጻፉ። አእምሮህን ሁሉ ሊያሳጣ ይችላል። ስለዚህ ይሄ አሉታዊ አስተሳሰብ አሉታዊ ስሜት እንዲፈጠር ያደርጋል። ጻፉ። አሉታዊ አስተሳሰብ በአእምሮአችን ውስጥ የተፈጠረው አሉታዊ አስተሳሰብ አሉታዊ ስሜት እንዲሰማን ያደርጋል። ጻፉ። ፍርሃት የሚያየው ሞትንና ጥፋትን ብቻ ነው።
ሞትንና ጥፋትን ብቻ። ሌላ ነገር አያዩ። ሞትን ያያል፣ ጥፋትን ያያል። ሞትን ያያል፣ ጥፋትን ያያል። ውድቀትን ያያል፣ ሞትን ያያል። ከዚህ የተነሳ ጻፉ የፍርሃት ውጤቶች። የፍርሃት ውጤቶች ለቅሶ በሉና ቀና። ለቅሶ የፍርሃት ውጤት ነው። በቃ ከዛ በኋላ ሻሻ ስረሽ በቃ በኢየሱስ በሞቴ ነው በጌታ በኢየሱስ በቃ ለምሳሌ በደንብ እኮ አጥንተሻል እኮ በደንብ እኮ ነው ያጠናሽው ምርጥ አድርገሽ እንደውም ደግመሽ ደጋግመሽ ወዲያው አእምሮሽን በመቆጣጠር አሉታዊ ሐሳብ እንድታስቢ ሲያደርግ በቀጥታ ኮንፊደንስሽን ሉዝ እንድታረጊ ስለሚፈልግ ስትወድቂ ያሳይሻል። በቃ በኢየሱስ እኔ ፈተናው የሚከብድ ይመስለኛል። እኔ እንጃ ብዙ ሰዎች እየወደቁ ነው መሰለኝ። በኢየሱስ በቃ እኔ እንጃ እኔ ማልፍም አይመስለኝም። ወይኔ ጉዴ ፈላ ምናምን ትያለሽ። ገብተሽ ፈተና ክፍል ውስጥ የምታቂውን ጥያቄ መስራት ያቅትሻል። ካልኩሌተሩም አለ እስራሱም አለ ጥያቄውንም ታቂዋለሽ። ግን ይሄ አሉታዊ አስተሳሰብ አሉታዊ ስሜት በውስጥሽ ላይ ስለፈጠረ እያወቅሽ እንደማታቂ እየቻልሽ እንደማትጪ የስሜት መዘረበራረቅ ውስጥ ከቶሻል። ኮንፊደንስሽን ውስጥ አርገሻል። ለዚህ እኮ ነው አንዳንድ ሴቶች መኪና ሲነዱ እየነዱ ቀድመው ነው የሚጋጩት። ሳይጋጩ ይጋጫሉ። በኢየሱስ በል ፍሬም መያዝ ሲችሉ፣ ቦታ መቀየር ሲችሉ፣ ማርሽ መቀነስ ሲችሉ ምናምን በጌታ በኢየሱስ ገና እኮ አህያው እዛ እኮ ነው። አህያ ኦ ማይ ጋድ አህያ እዛ ጋር አላየም እንዴ? ፋሚሊዎች ከልጆቻቸው ጋር ባልና ሚስት ምናምን አብረው ሲሄዱ ብዙ ባልና ሚስቶች እየተጣሉ ነው የሚሄዱት። እሱ ይነዳል፣ እሷ እዛ ጋር ቁጭ ብላ ፈረስ ጉርዋል ትራፊክ እማትለው ነገር የለም። እሷ እዛ ጋር ቁጭ ብላ እማትለው መሪውን ሁሉ ትይዛለች። ኧረ ለቀቀኝ እባክሽ። በቃ እንዲሁ እንደፈራች አይቀርም ደግሞ ይጋጫል። ሄሎ ይሰማል ወይ? አጥንተሃል፣ ጸልየሃል፣ በእግዚአብሔር ፊት አሳልፋል፣ ተንበርክከሃል፣ እያገለገልክ ነው። አንድ እውነት እነግርሃለሁ። የእግዚአብሔር ቃል ሲናገር እረዳሃለሁ፣ አበረታሃለሁ፣ ካንተ ጋር ሆናለሁ፣ አቅም እሰጥሃለሁ አለ እግዚአብሔር። ጩና በደንብ አድርጋ አሜን በል። በኢየሱስም ራስ እንጂ ጅራት አትሆንም። አትጩና አሜን በል። ራስ እንጂ ጅራት አትሆንም። አበዳሪ እንጂ ተበዳሪ አትሆንም። ከላይ እንጂ ከታች አትሆንም። ዘራፍ የእግዚአብሔር መላእክት እግዚአብሔርን በሚፈሩት ዙሪያ ይሰፍራሉ። እና አንተን የከበበ መልአክ ምን ይሰራል? በሰላም ትወጣለህ፣ በሰላም ትገባለህ። ኮራ ብለህ ትወጣለህ፣ ኮራ ብለህ ትገባለህ። ወደ አንተ የሚወረወረው ቀስት ወደ ጠላቶች ይዞራል። ለአንተ የሚቆፈረው ጉድጓድ እንደ ስፕሪንግ ይሆንልሃል። አበረታለሁ፣ ረዳሃለሁ። ማታካቻታ በጽድቄ ቀኝ ደግፈሃለሁ። እኔ አምላክ ነኝ አለ። አግዝሃለሁ አለ። የሚከተል አጋንንት አይዘማል። ሉክ አጋንንት ወደ አንቺ ይመጣል፣ የተለያየ ሐሳብ ያመጣል። ድጋሚ አጋንንት አንቺ ውስጥ ሊገባ አይችልም። ለምን? እግዚአብሔር ቃል ሲናገር እንደዚህ ይላል፣ እኔ ካንቺ ጋር ነኝና አለ። አትፍሪ አለ። አበረታሻለሁ፣ አቅም ሆንሻለሁ፣ ጉልበት ሆንሻለሁ። ማታካቻታ ኢላማቴ ነፈት ዘራፍ አምላክ እንደሌለው፣ አባት እንደሌለው፣ ረዳት እንደሌለው፣ አጋዥ እንደሌለው እንደ ተራ ሕዝብማ እግዚአብሔር አይጥለንም፣ እግዚአብሔር አይተወንም። ረዳት አለን፣ እንዴት መምራት እንዳለበት የሚያውቅ ፈረስና ፈረሰኛውን በባህር ያሰጠመ ረዳት አምለን ቀይ ባህርን የከፈለ የአባቶቻችን አምላክ ይሽሩን ሆይ በደመናት ላይ ለረድኤት እንደ እግዚአብሔር ያለ ማንም የለም።
መኖሪያ የዘላለም አምላክ እግዚአብሔር ነው። የዘላለም ክንዶች ካንተ በታች ናቸው። የሀብታም ክንድ አይደለም፣ የባለስልጣን ክንድ አይደለም። የእግዚአብሔር ክንድ ካንተ በታች ነው። አትወድቅም፣ 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 አትወድቅም። አታፍርም፣ አትፍራ፣ 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 አትፍሪ፣ አትዋረጅምና አትፍሪ፣ አትዋረጅምና አትፍሪ፣ አትዋረድምና አትፍራ። ይከናወንልሃል። አምላኬ ምስክሬ ነው። እግዚአብሔር ታማኝ ነው። ይከናወንልሃል። ማታ ካቻታ ኢላማቴ ለበ የእግዚአብሔር ቃል እንደሚናገረው ቁመታቸው ረጃጅም ነው። ልክ ነው። ጦረኞች ናቸው። ልክ ነው። ነገር ግን እንደ እንጀራ ይሆኑልናል። እንደ አንበጣ ናቸው በእኛ ፊት። እንደ እንጀራ ይሆኑልናል። እግዚአብሔር አሳልፎ ይሰጠናል። እግዚአብሔር ያከናውንልናል። በሩን ይከፍትልናል። ይዋጅ ስማ፣ ብዙ ወጣት ስማይ ልንገርህ፣ አብርሃም 5 ነገስታትን ገሎ ሲመለስ እግዚአብሔር እንደዚያ ነው፣ አትፍራ ነው። አብርሃም በውጪ አሸናፊ ቢሆንም በውስጡ ግን ተሸንፏል። በውስጡ ግን እድሜ ሄዷል። ብቻዬን ቀርቻለሁ፣ ቤቴ ውስጥ ያለ ኤሌዘር ሊወርሰኝ ነው ምናምን ብሏል። ምንም እንኳን በውጭ አሸናፊ ቢመስልም በውስጥ ግን ተሸናፊ ነው። ብዙ ወጣት በውጭ ዘናጭ ቢመስልም በውጭ አሸናፊ ቢመስልም በውስጥ ግን ተሸናፊ ነው። ዛሬ ግን እግዚአብሔር እንደዚህ ይልሃል፣ አትፍራ፣ እኔ ላንተ ጋሻ ነኝ። አትፍራ፣ እኔ ላንተ ጋሻ ነኝ። የእግዚአብሔር መንፈስ በእያንዳንዳችሁ ላይ እንደ እሳት ይወርዳል። የእግዚአብሔር መንፈስ እንደ እሳት ይወርዳል። ፍርሃት ከእናንተ ይነቀላል። ድካም ይወገዳል። የሚያበረታ መንፈስ ያገኛችኋል። የጠላታችሁን ከፍታ ትረግጣላችሁ። ቀንበር ይሰበራል። እስራቶች ይፈታሉ። አሸናፊና ድል አድራጊ ትባላላችሁ። ማካካቲ ለፋ ሃሌሉያ ሃሌሉያ። እሺ ቁጭ በሉ። ስለዚህ አታለቅስም። አሁን አንዱ የፍርሃት ውጤት ምን መሰለህ? ለቅሶ። ለምን ነው የምታለቅሰው? ለቅሶ። እሱ ብቻ አይደለም። ሌላኛው የፍርሃት ውጤት ምን መሰለህ? ለራስ ማዘን ጻፉ። ለራስ ማዘን ሌላኛው የፍርሃት ውጤት ነው። ለራስ ማዘን። በቃ እኔ ምስኪን፣ ሸፋፋ፣ ጠማማ፣ እኔ ማረባ፣ መቃኔ፣ አቅመቢስ፣ በሰው ፊት መቆም የማልችል ምስኪን፣ የተጣልኩ፣ የተገፋው፣ ማንም ለኔ ስፍራ የማይሰጠኝ፣ በቃ ለቁም ነገር የማልፈለግ፣ ተራ፣ ከንቱ፣ ባዶ ምናምን እያልክ ዝም ብለህ ለራስ ማዘን። በቃ እኔ ለራስ ማዘን። በቃ ሶስተኛው ለምሳሌ የፍርሃት ውጤት አቤቱታ ማብዛት ለምሳሌ ሶስተኛው የፍርሃት ውጤት ነው። አቤቱታ መስጠት፣ እንዲያረጉኝ፣ እንዲሰሩኝ፣ እንዲፈለጡኝ፣ እንዲቆረጡኝ፣ እንዲያወሩብኝ፣ እንዲተናገሩብኝ፣ እንዲጻፉብኝ፣ እንዲተናገሩኝ፣ እንዲያሉኝ፣ እንዲሰደቡኝ። ከዛ የተነሳ መፍራት፣ በቃ መንቀጥቀጥ። በቃ ከዚህ በኋላማ መቀጠል አይመስለኝም። ወይኔ አራተኛ የፍርሃት ውጤት ለምሳሌ ራስን መክሰስ። እኔ ነኝ የማረባው፣ እኔ ነኝ ከንቱ፣ እኔ ነኝ ባዶ፣ እኔ ነኝ ከትላንትና የማልማረው፣ እኔ ነኝ ስንት ነገር ተደርጌ ያልተማርኩት እኔ ነኝ። እኔም ብሎ ጻፉ። እኔም ብሎ ደግሞ አጋዥ ረዳት፣ እኔም ብሎ ራስን መክሰስ፣ እኔም ብሎ ደግሞ አገልጋይ፣ እኔም ብሎ ደግሞ ብሎ ማለት። ከዛ አምስተኛ በቃ እንዲህ ብላችሁ ጻፉ። በመጨረሻም ራስን ማንኮታኮት። ከዛ በቃ ራስን መጣል። በቃ በቃ እኔ ሰውም አይሰባኝም፣ ማንም አይፈልገኝም፣ ከዚህ በኋላ የሚሳካልኝም አይነት ነገር አይደለሁም። በቃ ራስን ማንኮታኮት። ከዛ በኋላ በቃ ራስን መጣል።
በቃ ራስን አለመጠበቅ ከሁሉ አንጻር በጸሎት፣ በንጽህና፣ በስራ፣ በትጋት፣ በተለያየ ጉዳይ ራስን መጣል፣ ራስን ማንኮታኮት። ፍርሃት በሉ ከሞላ ጎደል የሁሉም ህመሞች ምንጭ ነው። ፍርሃት ከሞላ ጎደል የሁሉም ህመሞች ምንጭ ነው። የሁሉም ህመሞች ምንጭ ነው። ፍርሃት በውስጣችን ካለ ሰይጣን ህይወታችንን ለመቆጣጠር ይመቸዋል። ፍርሃት በውስጣችን ካለ ሰይጣን ህይወታችንን ለመቆጣጠር ይመቸዋል። ፍርሃት በውስጣችን ካለ ሰይጣን ህይወታችንን ለመቆጣጠር ይመቸዋል። አሁን በደንብ ተመልከቱ። በጣም ወሳኝ ነጥብ ነው የምነግራችሁ። ቀጥዬ ቀና በሉ። በደንብ ስሙኝ። ሰይጣን ሁልጊዜ በህይወታችን ላይ ተጨማሪ ጉስቁልና መጨመር ከፈለገ የሚጠቀመው የቀድሞ ፍርሃታችንን ነው። ሰይጣን ሁልጊዜ በህይወታችን ላይ ጉስቁልና የሚጨምረው የቀድሞ ፍርሃታችንን በመጠቀም ነው። ጻፉ። ሰይጣን ሁልጊዜ በህይወታችን ላይ ጉስቁልና የሚጨምረው የቀድሞ ፍርሃታችንን በመጠቀም ነው። አዲሱ ፍርሃታችንን ለአዲስ ጉስቁልና ነው የሚጠቀምበት። አዲሱ ፍርሃታችንን ለአዲስ ችግር ነው የሚጠቀምበት። ጻፉ። በውስጣችን ፍርሃት ካለ ሰይጣን ወደኛ ይሳባል። በውስጣችን ፍርሃት ካለ ሰይጣን ወደኛ ይሳባል። ከዛ ቀጥላችሁ እንዲህ ብላችሁ ጻፉ። ፍርሃት የሰይጣን ማግኔት ነው። የሰይጣን ማግኔት ነው። አሁን አይታችሁ ከሆነ ብዙ ጊዜ በእርግጥ አሁን ቀርቷል። ከወንዶችም ከሴቶችም እኩል ነው አጋንንት የሚወጣው፣ እኩል ነው የሚወጣው። አሁን ወንዱም ይፈራል። በአብዛኛው ግን ለምንድን ነው ከሴቶች ብቻ አጋንንት የሚወጣው የምትሉ ሰዎች ካላችሁ፣ በአብዛኛው ሰይጣን ፍርሃት የሰይጣን ማግኔት ነው። ሴቶች ፈራለሁ ኢየሱስም ይላሉ። ፈራለሁ ምንም ነገር ፈራለሁ ሲሉ፣ ሰይጣን ደግሞ ፍርሃት ለሱ ማግኔት ነው። እኔ እኮ ነግሬያለሁ። ካልጋዬ እንደዚህ 1 ሜትር ቆሞ አየሁት አጋንንት። እባክህ ልተኛበት እባክህ። አሁን ስጸልይ አሁን አንዳንዶቻችሁ አጋንንት ለማስወጣት ጸልዩ ምናምን ብስትባሉ በኢየሱስ ወይ ደግሞ አጋንንት የጣለው ሰው ካለ ተሸክመን ይዘህ የምትመጣው አንድ መንፈስ አለ። አሁን ይጮሃል። ድምጼ ሁሉ ነው የሚቀየረው። ይገርማል። ላስወጣው ስል ድምጼ ሁሉ ነው የሚቀየረው። በኔ ስም መሰላ እንደሚወጣው በኔ ስም እንኳን ነው የሚወጣው። በሰማይና በምድር ከምድር በታች ጉልበት ሁሉ የሚንበረከክለት አንድ ስም አለ። ለዚህ ስም የማይንበረከክ ምንም ጉልበት የለም። አንድ መንፈሳ ያስጨንቃታል፣ ትፈራለች፣ ልቧ ይመታል፣ አሁን ይጮሃል ስትል ፍርሃት የሰይጣን ማግኔት ነው። ሱቅ ትከፍታለህ፣ ትፈራለህ፣ ቁጭ ብለህ ሰይጣን ይመጣልሃል። ሳሙና ላይ ሰንደል ለኩሶ ይወጣልሃል። ማንም አልነበረም ሰንደል ጨሰ ትላለህ። አንተ ከዛ ትጨሳለህ። አሰሩብኝ ትላለህ። ፍርሃት የሰይጣን ማግኔት ነው። ልክ ቀይ ቀበሮ የሰሜን ዋሊያ ድኩላ ምናምን እንደሚባለው ሰይጣን የሚፈሩ ሰዎች ህይወት ውስጥ አለ። ሁሉ ያለ በቃ ይመጣል። የዩኒቨርሲቲ ተማሪ ሆኜ ብራዘር አንድ አስተማሪ እንደዚህ ያለኝ፣ እኔ በህይወት እያለሁ አንተ አትመረቅም አለ። እኔ ደግሞ ምን አልኩት መሰለ? እኔ እንጀራዬ ያለው አልኩት እጄ ውስጥ ነው አልኩት። ምን ማለት መሰለ እንጀራዬ ያለው ማለት? ይስሐቅም በአባቱ በአብርሃም ዘመን ተቆፍሮ የነበሩ ጉድጓዶችን ቆፈረ፣ መተው ደፈኑበት። አሁን መተው ደፈኑበት፣ ቆፈረ። ድንጋያማውንም መሬት ቆፈረ፣ ውሃ ወጣለት ይላል። የኔ እንጀራ ያለው ዲግሪ ውስጥ አይደለም ብራዘር፣ በእኔና በእግዚአብሔር መካከል ባለው ኪዳን ውስጥ ነው። የትም አስፋልት ላይ እጄን ብጭን ውሃ ይወጣልኛል። ያንተ ዲግሪ እዛ መቅረት ይችላል ከፈለክ። የኔ እንጀራ ግን የት እንዳለ አውቀዋለሁ። እንታስፈራራኝ አትችልም። በፍጹም ውዳቂ ሊሆን አይችልም። እኔ ኮቨነንት ያለኝ ሰው ነኝ። ቃል ኪዳን ያለኝ ሰው ነኝ። ስጸልይ ራሱ እንደዚህ እለዋለሁ። እግዚአብሔር ኢኮኖሚ
የኔ ኢኮኖሚ እግዚአብሔር ብሩክ፣ እግዚአብሔር ንጹህ፣ እግዚአብሔር ድንቅ። ጤፍ 1 ሚሊዮን ብር ቢገባ እንበላዋለን እንጂ አይበላል። ማሳሰቢያ ሌሊት ሙሉ ይማከሩብኛል። ሌሊቱን ሙሉ ቀኑን ሙሉ የተማከሩብኝን በሰከንድ እንደ ገለባ ይበትናቸዋል።